ሰላም ቤተሰብ እንዴት ናችሁ? ሰላም ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ አዲስ ከሆናችሁ። ዛሬ ኩኪስ ልሰራ ነው። ኩኪስ አሰራር እዚህ ጋር ዝብዳ፣ 2 እንቁላል እና ቫኒላ እና ያዘጋጀሁት ዱቄት ነው። ዱቄት የሚበቃችሁን ያህል እናንተ መውሰድ ትችላላችሁ። እኔ የሚበቃኝን ያህል ነው። እያያችሁ በቀጭኑም ትችላላችሁ፣ በወፍራሙም ትችላላችሁ። ሶ የሚበቃችሁን ያህል እንትን ማለት ነው። አሁን የምፈልገው 2 እንቁላል ነው ነገራችን ነው። ስኳር ትጨምራላችሁ። ስኳር የማስፈልገኝን ያህል ነው የምጨምረው። እናንተም የምትፈልጉትን ያህል ይሄን አላላችሁ የማስፈልጋችሁን ያህል። አንዳንድ ሰው በደንብ እንዲጣፍጥ ይፈልጋል፣ አንዳንድ ሰው ደግሞ ትንሽ ነው የሚፈልጉት። ሰው የሚፈልጉትን ያህል። እሺ አሁን ደግሞ ዝብዳውን እንጨምራለን። ከዛ ቫኒላ እኔ የምጠቀመው ይሄንን ነው። እናንተ ደግሞ የስኳሩን ከሆነ ያላችሁ መጠቀም ትችላላችሁ። እሱንም የማስፈልጋችሁን ያህል ትጠቀማላችሁ። የማስፈልገኝን ያህል ተጠቅሜያለሁ። እንዴ ከዛ እንደዚህ ተታረጉታላችሁ። ስኳሩ እንዲጠፋ በደንብ ምትክ ማድረግ አለባችሁ። እኔ ስኳሩ ስታይ አልወድምና ስኳሩ እንዲጠፋ ነው የምመታው። አሁን ደግሞ ዱቄቱን ነው የምንጨምረው። ዱቄቱ የማስፈልጋችሁን ያህል ጨምሩ። እያያችሁ መጨመር ትችላላችሁ። እቃዋ ትንሽ ናት። በእጄ መግባት አለብኝ። በነገራችን ላይ ዱቄት በእጄ እንደ መንካት በጣም ነው እንትን የምለኝ። እንጃ ባነካ ደስ ይለኛል። በእጄ መግባት ግድ ይለኛል። እጄን ታጥቤያለሁ ኦልሬዲ፣ ግን መግባት ነው በቃ። ዳቦ ራሱ ሳቦካ በጣም ነው አንዳንዴ የምናደደው። ማሽን የለም ቤት ውስጥ። በዚህ ባልቅ ደስ ይለኛል። እስቲ ቆይ ልሞክር። ይሞከር እና እዚህ ጋር ምንድነው የረሳሁት መሰላችሁ? ሁልጊዜ የመርሳት ባህሪ አለብኝ። 1 ማንኪያ በፒክን ፓውደር 1 ማንኪያ በትንሿ ማለት ነው፣ በሻይ ማንኪያ ነው የጨመርኩት። ለምን ትንሽ ነው እየሰራ ያለሁት። እናንተ በሾርባ ማንኪያ ማድረግ ትችላላችሁ። ይሄው እንደዚህ አዘጋጅቻለሁ። ጨርሻለሁ። አሁን ወደ አሰራሩ ነው የምንገባው። እሺ ጋይስ፣ አሁን ወደ አሰራሩ እንሄዳለን። ያው ማንኪያ ትጠቀማላችሁ፣ ከፈለጋችሁ ሹካ መጠቀም ትችላላችሁ። ለአሁን ሹካና ማንኪያ እንደገና ይሄንን እጠቀማለሁ እኔ። ይሄኛው በክብ ነው፣ ይሄኛው በእንደዚህ አይነቱ እጠቀማለሁ ማለት ነው። ማለት ቅርጽ ማውጫ። ግን በማንኪያና በሹካ ብቻ መጨረስ ትችላላችሁ። ላይክ በጣም ትልቅም ሳይሆን እንደዚህ ታድበለብሉትና ካሜራዬ ያው ኦልሬዲ ትልቅ ሆናለች።
በዚህ መልክ ዘይት የበዛበት ይመስላል። ካሜራው ነው ጋይስ፣ ካሜራውን በጣም እንትን እያለ ነው። ካሜራ አቀማመጡ አልተመቸኝም። እንዴት ላድርገው? ቢስሚላህ። እሺ ጋይስ፣ ያው ይሄን ይመስላል። ጨርሻለሁ አልሐምዱሊላህ። እና አሰራሩን እንዳሳየዋችሁ ነው። በጣም ቀላል ነው። በጣም ሶፍት ነው። ስትበሉት ራሱ የሆነ ድርስም ነው ብለው በጣም አሪፍ ነው። ሰርታችሁ ተጠቀሙ። በተለይ ደግሞ እንዲህ ልጆች ያላችሁ ለልጆች በጣም አሪፍ ነው። ሰርታችሁ ተጠቀሙ። እኔ ወላሂ እንደዚህ አይነት ነገሮች መስራት ማለት በጣም ነበር የምሰፋው፣ ግን አሁን ማለት ነው እንዲህ መስራት ከጀመር ወላሂ የሆነ ነገር መሞከር መስራት ምናምን በጣም ነው ደስ እያለኝ የመጣሁትና ሞክሩ እናንተም። እቺ ትበቃለች። እቺ ኦልሬዲ ሞልታለች። እቺን ከእናትና በሌላ እቃ እናደርጋለን። የቀረው ኦኬ፣ የቀረውንም እንደዚሁ በዚህ መልክ እናደርጋለን። ወላሂ ማሻአላ እንዴት አባቱ እንደማምር ሹፉ። በአንድ እጄ ራሱን ተስለው ይኸው ውስጡ ይሄን ይመስላል። በጣም የሆነ ድርምስ ነው ሞላ ተስባዩ አሁን እንዴት እንደምጣፍጥ። ስኳር አላበዛውበትም። ስኳር ብዙ አልወድም። ቤተሰቦቼም ይወዱታል። እንደ ቡና ሲጠጡ ምናምን ነው። በሁለት እቃ አንደኛው ይሄ ነው። ይሄኛው አልሞላም። እንደዚህ ምን እናደርገውና ዛይነን ቅድን እናደርግበታለን። አላህ ከጨርስ ካላስ ይሄን ይመስላል። እና ተጠቀሙ እናንተ እምላችኋለሁ ቤተሰቦቼ። ማሻአላ በጣም ነው የሚጣፍጠው።